ሰውዬሽ ደወለልሽ? ምን ይሁንሽ ነው? አንሺ እንጂ። አይ ወዲያውማ ካነሳሁት ሞዶ ይመስለዋል። ግን እኮ ትጆአለሽ የሆነ እንደሆነ ታዲያ። ሄሎ ምን ፈለክ? ምን ሆነሻል? ምን ሆንኩ እንዴ? ልደበድብኝ ነው እንዴ? የት ነሽ? ቤቴ ነኝ። አመጪ ምን ሰራለሁ? ኦኬ መምጣት አልፈለግሽም ነው እኮ። ለምን ፈለከኝ? አቦ መምጣት ከፈለግሽ በግልጽ ተናገሪ። ምን ያለፋድሻል? ለምን አባክ ነው የምትሰድበኝ አንተ? የሌለ ተመናቀርሻ ነገር አታወሳስቢ። ግልጹን ተናገሪ። ትመጫለሽ? ልጠብቅሽ እኮ። ለምን እንድመጣ ፈለክ እኮ ነው ጥያቄ። ጉድ ፈላ። እንደሌላ ጊዜው ፊልም አይተን ወክ አድርገን ምናምን ትመለሻለሽ። ምንድነው? ለሌላ ሴት እኮ መደወል ትችል ነበር። ለምን እኔ መረጥክ? ስለምን ምርጫ ነው የምታወሪው እንዴ? ወይ እመጣለሁ ወይ አልመጣም በይ። ምንድነው ነገሩ? እዚህ ምድር ላይ ካሉ ሴቶች ውስጥ እኔ መርጠ ለምን ለኔ ደወልክ? ኦ ሴትዮ፣ ሲጀመር እኔ እዚህ ምድር ላይ ያሉ ሴቶች ሁሉ ስልክ የለኝም። ብቻው ተወራው አሃ እንጂ ለኔ አልነበረም የምትደውለው አይደል? ቆይ ምን አድርግ ነው የምትይኝ እንዴ? እሺ ኮንታክት ውስጥ ካሉ ሴቶች እኔ ለምን መረጥክ? ኦ ማይ ጋድ። ስሚ እንደውም እንዳመጪ እሺ፣ ጭራሽ እንዳመጪብኝ ትላለች እንዴ? ጆሮ ላይ ዘጋብኝ። እኔ እኮ በጣም መሄድ ፈልጌ ነበር። አፈሽም እንደ ነገር እኮ ቀረ። ጎጂ ባህላዊ ነገር ነው። ሴቶቻችን ይኸውላችሁ ሰርግ ላይ ሁላ አናስገባ ምናምን ሲባል በመለስ